ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ጦር ተከዜን መሻገሩ ተገለጸ። ምሽቱን ዋልድባንና ማይጠምሪን በወረራ መያዙን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የህወሓት አርሚ 1 የተባለው ጦር ተከዜን አልፎ በማይዳጉሳ በኩል በኢንሲያና በተከዜ መጋጠሚያ ወደ ዋልድባና ማይጠምሪ መግባቱን ከደረሰን መረጃ ለማወቅ ተችሏል። በአካባቢው የሰፈረው የአብይ አህመድ ሰራዊት ምንም አይነት እንቅስቃሴ አላደረገም። እንደራያ ሁሉ የአብይ አህመድ ጦር የህወሓትን ሰራዊት መንገድ ከፍቶ ወረራውን እንዲፈጽም እንዳደረገው ነው የልሳነ ግፏን አመራር አባል ለአንከር ሚዲያ የገለጹት። ከሳምንታት በፊት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በግንቦት 30 ወልቃይት እንገባለን ያሉትን ጊዜ ጠብቆ ተከዜን የተሻገረው አርሚ 1 11ኛ 17ኛና 44ኛ ክፍለ ጦሮቹ የወልቃይት መንደሮችን ለመውረር መዘጋጀታቸው ታውቋል። ሰሞኑን በሽሬ ተፈናቃዮችን ሲያስታጥቅ የቆየው ህዝባዊ ወያኔ ሓርነት ትግራይ ህወሓት ሌሎች አርሚዎቹንም ማስጠጋቱ እየተነገረ ነው። አቶ አብዩ በለው የወልቃይት ጠገዴ ጠለምት ልሳነ ግፏን አመራር አባል ለአንከር ሚዲያ የህወሓትን የወረራ ተግባር በማረጋገጥ አካባቢው በከፍተኛ ውጥረት ላይ እንደሆነ ይናገራሉ። በጣም አመሰግናለሁ አቶ አብዩ በለው የወልቃይት ጠገዴ ጠለምት የልሳነ ግፏን አመራር አባል። አሁን አንድ መረጃ ሰምተን ነበር። ህወሓት አንደኛ አርሚውን ይዞ ተከዜን ተሻግሯል የሚል መረጃ ሰምተን ነበር። ይሄ መረጃ ትክክለኛ ነው? መረጃው ትክክለኛ ነው። አሁን ህወሓት በተለይ አንደኛ አርሚ የሚለውን ኃይሉን ተከዜን ተሻግሮ በተለይ በኢንሲያና ተገዜ መገጣጠሚያ በኩል አሻግሮ እየገባ ነው። በአሁኑ ሰዓት እየገባ ነው ያለው። ከፍተኛ ኃይል ነው እየገባ ያለው። 17ኛ 11ኛና 44ኛ የሚለው ኃይሉ በሙሉ አቅም ወደ ተከዜ ተጠግቷል። በተለይ ይሄ ማይዳጉሳ የሚባለውና ዋልድባ ያሉ አካባቢዎች ናቸው። ዋልድባን ወሯል፣ ማይጸምሪን ወሯል። እየሆነ ያለው አሁን ባለበት ሁኔታ ወልቃይት ድንበር ተጠግቷል ነው ወይስ ምንድነው ሊባል የሚችለው? ተከዜን ተሻገሩ የሚለው በራሱ ወልቃይት መሬት መግባት ማለት አይደለም? ምን ነው ወልቃይት ስፔሲፊካሊ የተለያዩ ቦታዎች ይሁን እንጂ በአጠቃላይኛ ወልቃይት ስንል ወልቃይት ጠገዴ ጠለምት ነው። አጠቃላይ ፓኬጅ ነው። የወል ስማቸው ነውና ወደ ወልቃይት ከዛ በኋላ ወደ መንደሮች ወይም ወደ ተለያዩ የወልቃይት አካባቢዎች የሚደረገው እንቅስቃሴ የሰዓታት ወይም የቀናት ጉዳይ ነው እንጂ ወልቃይት ገብተዋል ነው። ተከዜን እስከተሻገሩ ድረስ ተከዜን ተሻግረው ማጥቃት እስከፈጸሙ ድረስ ወልቃይት ተወሯል ነው የምንለው። አጠቃላይ አንድም ሶስትም እንደሆነ ሁሌ የምንናገራለን። የሚነጣጠል አይደለምና ወልቃይት መሬት ውስጥ ነው ያሉት ማለት ነው። በወልቃይት ዘብ በዚህ በሰላም ዘብ በሚባለው በህዝቡ በኩል ምን እየተደረገ ነው? ምን ያጸፋ ምላሽ አለ? በምን ሁኔታ ላይ ነው ያለው? አካባቢው ያለው አሁን በአሁኑ ሰዓት በተጠንቀቅ ነው። ሁሉም እንግዲህ አሁን ነው እየተፈጸመ ያለው። ከዚህ በፊትም ህዝባችን በተጠንቀቅ ነው ሲጠብቅ የነበረው፣ በተጠንቀቅ ነው ያለው። በዚህ አጋጣሚ ያለኝም መረጃ የአካባቢው ሁኔታ ሁሉም ሰው በተጠንቀቅ ነው ያለው። መረጃው ለሚመለከታቸው አካላት፣ ለዞን ለወረዳ አመራሮች፣ ለአካባቢው የጸጥታ ኃላፊዎች ለሁሉም መረጃው እንዲደርስ ተደርጓል። ወደ ህዝባችን እንግዲህ ሌሊት ነው አሁን ምሽት ነው ኢትዮጵያ ወደ ህዝብም የሚደርስበትን ሁኔታዎች እየጣርን ነው። ስለዚህ ሁሉም በተጠንቀቅ ያለ ስለሆነ ህዝባችን ይህንን ወረራ ለመመከት ከምንጊዜም በላይ ዝግጁ መሆኑን እናውቃለን። የሚቀጥለው ሂደት ይህንን ወራሪ ኃይል በመጣበት አቅምና መጠን መክቶ አዋርዶ መመለስ ነው። ይሄ ደግሞ ለዚህ ህዝባችን እና መላው የአማራ ህዝብ ዝግጁ መሆኑን እናውቃለን። እንግዲህ አሁን ሰሞኑን በዚህ ወደ አዳርቃይ አካባቢ ከፍተኛ ጥቃት ነው የፈጸመው። የተለያዩ መረጃዎችንም እየተከታተልን ያለ ነው። አላማቸው ወልቃይትን ለመያዝ ለመቆጣጠር ነው በኃይል። በሽሬ አካባቢ ሰሞኑን በተፈናቃይ ስም የሚገቡ የትግራይ ተወላጆችን መሳሪያ ሲያስታጥቅ እንደነበረ ሰምተናል። ስለዚህ ምናልባት ተፈናቃይ ሆነው የሚገቡት በኋላ ላይ መሳሪያ አንስተው ሊዋጉ የሚችሉበት እድል ሰፊ እንደሆነ ነው የሚነገረው። እንደው መከላከያ ዝም ብሏል። በአብይ አህመድ በኩል ምንም እየተደረገ ያለ ነገር የለም። ምንድነው የሚጠበቀው? አሁን ልክ እንደ ራያ ወሮ በመያዝ በኃይል ዳግም አካባቢውን ለመቆጣጠር ነው? ከመጀመሪያው ጀምረን አብይ አህመድ አስተዳደር ወይም አሁን ያለው የብልጽግና
አስተዳደር በአማራ ህዝብ ላይ ክህደት ፈጽሟል። በተለይ ደግሞ በወልቃይት ጠገዴ ጠለምት በራያ ህዝብ ላይ ክህደት ፈጽሟል። ይህ ክህደቱ ማረጋገጫው ህወሓትን በፕሪቶሪያው ስምምነት መሰረት ትጥቅ ማስፈታትን ትቶ ወይም የፕሪቶሪያውን ስምምነት መተግበር ትቶ ህወሓትን መንግስት ሆን ብሎ ሲያስታጥቅ እንደነበር ሀገር ያወቀው ፀሐይ የሞቀው እውነታ ነውና ይሄ ክህደት ተፈጽሟል። አሁን በዛ ክህደት መሰረት ምናልባትም አብይ አህመድ አስተዳደርና በህወሓት አስተዳደር የጓዳ ስምምነት መሰረት ወልቃይትን ጠገዴን ጠለምትን ልክ እንደ ራያ አሳልፎ ለመስጠት ሙሉ ስምምነት እንዳደረጉ እንረዳለን። ምልክቶቹ የሚያሳዩት እሱን ነው። እየተፈጸመ ያለውም ደግሞ ያ ራያ ላይ የተፈጸመው አይነት ወረራ ወልቃይት ጠገዴ ጠለምት ላይ እንዲፈጸም ግሪን ላይት ለፉ የሚል ሁኔታዎችን አመቻችቶ ሰዓቱን ጠብቆ እየተፈጸመ ያለ እንደሆነ ነው የምንረዳው። አጠቃላይ እየተፈጸመ ያለው በህዝባችን ላይ ክህደት ነው። መንግስት ወይም አገዛዙ እየፈጸመ ያለው መከላከያም ጭምር በዚህ ውስጥ ተሳታፊ ሆኖ ህዝባችንን ለጥቃት ለወረራ አሳልፎ እየሰጠበት ያለበት ሁኔታ ነው ያለው። በተመሳሳይ ደግሞ የአማራን ህዝብ ትግል ለመድፈቅ በዚህ በመከላከያ በኩል አዲስ ጥቃት እየተፈጸመ ነው ያለው። አዲስ ዘመቻ ተከፍቷል። እንግዲህ ይሄ የተቀነባበረ በሁለቱም በኩል የተጠና ህዝባችንን ሳንዱች ለማድረግ ሁለት ጦርነቶችን ወይም ሁለት ግንባሮችን በአንድ ጊዜ እንዲዋጋ ሆን ተብሎ ታስቦ የተደረገ በተጠና መንገድ የተደረገ ነው። እንግዲህ ውጤቱን አብረን የምናየው ይሆናል። ህዝባችን ግን ለዚህ ፍጹም ዝግጁና ቆራጥ እንደሆነ አምናለሁ፣ አውቃለሁ። እንግዲህ የሆነ ያለው ይሄ ነው። መሳይ አቶ ብዩ እንግዲህ ሁኔታውን እንከታተላለን። አሁን ከመሸ የሆነ ጉዳይ ስለሆነ አጠቃላይ ሁኔታውን በቅርበት ለመከታተል እንደምንችል ለተመልካቾች እንገልጻለን። እንደው በመጨረሻ ምን ማለት ይቻላል? አሁንም የምንተማመነው በህዝባችን ነው። ወራሪውን የህወሓት ኃይል ሰብሮ ራሱንም አካባቢውንም ነፃ ያወጣው ህዝባችን በከፈለው ከባድ መስዋዕትነት ነው። አሁንም የምንተማመነው በህዝባችን ነው። በሁሉም አቅጣጫ ያለው ህዝብ፣ የአማራ ህዝብ፣ የአማራ ፋኖ፣ የአማራ ልዩ ዘብ ሁሉም በዚህ ሰዓት ፊቱን ወደ ጠላት ነው ማዞር ያለበት። የሚያሳዝነው ሁለት ጠላት ነው የገጠመን፣ ሁለት ጦርነት የተከፈተብን፣ በሁለት በኩል እየተወጋ ነው ህዝባችን ያለው። ነገር ግን ይሄንንም በድል ተወጥቶ ታሪክ እንደሚጽፍ ታሪክ እንደሚያስመዘግብ ምንም ጥርጥር የለኝም። ስለዚህ ህዝባችን በተጠንቀቀ ቆሞ ይሄንን ጦርነት በድል ለመወጣት ከምንጊዜውም በላይ ሁኔታዎችን ነቅቶ እንዲጠብቅ፣ አመራሮቹን የሚሰጡትን መመሪያ እንዲከታተል፣ ከማንጊዜም በላይ መናበብ እንዲኖር፣ ከምንጊዜም በላይ ሁሉም ኃይል ሁሉም አቅም ተሰባስቦ ወደ ጠላቶቻችን እንዲዞር መልእክቴን ማስተላለፍ እወዳለሁ። አደራ ማለት እወዳለሁ። በተረፈ ግን ያለውን ሁኔታ እየተከታተልን ከታችም ካሉ አመራሮች የሚተላለፉትን አንዳንድ መልእክቶች እንዲሁ የምናደርስ ይሆናል። ህዝባችን መረጃዎችን በንቃት እንዲከታተል አደራ እላለሁ። ለተሰጠኝ ድል በጣም አመሰግናለሁ። ድል ለህዝባችን። የፋኖ ኃይሎች ለተለየ ተልእኮ ሌሊቱን ጀምሮ የደብረ ብርሃን ከተማን መቆጣጠራቸው ተገለጸ። ይህ ዜና እስከ ተጠናቀረበት ጊዜ ድረስ ከተማዋ ከአገዛዙ ሰራዊት ቁጥጥር ውጭ ተደርጋ በፋኖ ኃይል እጅ መግባቷ ታውቋል። ለተለየ ተልእኮ ጥቃት በመክፈት በአገዛዙ ሰራዊት ላይ ኪሳራ በማድረስ የደብረ ብርሃን ከተማን የተቆጣጠረው የፋኖ ኃይል ከብልጽግና አመራሮች የተወሰኑትን በቁጥጥሩ ስር ማድረጉን የደረሰን መረጃ ያመለክታል። ውጊያው እንደተጀመረ አብዛኛው አመራር ወደ አዲስ አበባ መሸሹ የተመለከተ ሲሆን የተያዙና እርምጃ የተወሰደባቸው መኖራቸውን ነው የፋኖ አመራር አባል ለአንከር ሚዲያ የገለጹት። ተልእኮው እንደተፈጸመ ከተማዋን ለቆ የመውጣት ሁኔታ ሊኖር እንደሚችልም አመራር አባሉ ገልጸዋል። አዎ በእኛ እጅ ነው ያለችው። ጥሩ የሆነ እንቅስቃሴ ነው ያለ። ጠላት ዙሪያውን የአማራ ፋኖ አንድነት በሸዋን ጥቃት ለማድረስ ሙከራ እያደረገ ባለበት ሰዓት እኛ ሰብረን ደብረ ብርሃን ገብተናል። እኔም ያለሁት አሁን እዛው በቦርኖስና ሰማይ ህንጻ አካባቢ ነው። ቆንጆ የሆነ እንቅስቃሴ አለ። እንዴት ነበረ ከተማው ለመያዝ የቻላችሁት? ያው የመከላከል እንቅስቃሴ አድርጎ ነበረ። ነገር ግን በዛ አካባቢ እንቅስቃሴ እያደረገ ያለው የመብረቁ ብርጌድ በደሳለኝ ሲያስብ ሸዋ የሚመራው መብረቁ ብርጌድ እዛ አካባቢ ከፍተኛ እንቅስቃሴ እያደረገ ነው። ለዛም የተለያዩ ቦታዎች ላይ በስፋት እያስገባ በማህበረሰቡ ላይ ከፍተኛ ጫና ለማሳደርና እንደገና የስርዓቱን መዋቅር ለመዘርጋት እንቅስቃሴ እያደረገ ያለበት ሁኔታ ነበር ያለ። ነገር ግን እንደማይሳካለት ትልቁ ማሳያ የዞን ዋና የከተማ የሆነችውን ደብረ ብርሃንን ከሌሊት ጀምረን ተቆጣጥረን ያው እስካሁን ሰዓት ድረስ በእኛ ቁጥጥር ስር ነው ያለች። አስፈላጊ ከሆነ ሙሉ በሙሉ ተቆጣጥረን መክረም እንችላለን። ነገር ግን በአካባቢው ወይም በከተማው ማህበረሰብ ላይ የሚያመጣው አሉታዊ ተጽዕኖ ስላለ ለከተማው ማህበረሰብ ስንል ለቀን ልንወጣ እንችላለን። ነገር ግን ለቀን ወጥተን እዛው በዙሪያውና ውስጥ ላይ ነው የምንሆነው። ግን ደግሞ
የአካባቢው ማህበረሰብ አላስፈላጊ የሆነ ያው እንግዲህ የስርዓት በምንም አይነት ርህራሄ የለውም። በከባድ መሳሪያ ቤቶችን ንጹሃኖችን ይደበድባል። እሱን ታሳቢ በማድረግ ምናልባት እዛው አካባቢ ከበድ እንቀመጥ እንችላለን። የተለየ ዘመቻ ኖሮ ነው የምትገቡት ማለት ነው? እንግዲህ በተልእኮ ነው ገብታችሁ የምትፈልጉትን ፈጽማችሁ ለመውጣት ነው አሁን በቁጥጥር ስር ያስገባችኋት ከተማዋን? የራሳችን የሆነ እቅድ አለን። እሱ በሰጠን አጀንዳ ላይ ሳይሆን እኛ አጀንዳ ልንሰጠው እንችላለን። እንግዲህ ይህ ስርዓት አጀንዳ ሊሰጠን አይችልም። እኛ ግን በፈለግነው ሰዓትና በፈለግነው ቀን አጀንዳ ልንሰጠው እንችላለን። የምንፈልገው ነገር አለ። እዛ አካባቢ ላይ የስርዓቱ ከፍተኛ ቀንቃኞች አሉ። እነሱን እናስወግዳለን። ነገም ቢሆን በዛው ልክ ነው የሚቀጥል። የትም ቢሆን የዚህ ስርዓት አገልጋይ የትም ጉድጓድ ቢገባ አያመልጠንም። በዚህ ልክ ነው የምንንቀሳቀሰው። አሁን የመንግስት ኃይሎች በደብረ ብርሃን አካባቢ የሉም ማለት ነው? በዚህ ዙሪያ ያላችሁ መረጃ ምንድን ነው? ጥስም ጢግቡ አይታወቅም። በዚህ ሰዓት ምንም አይነት እንቅስቃሴ የለም። ከወትሮው በተለየ ሁኔታ ሁሉም ማህበረሰብ በቤቱ ክትት ብሎ ያለበት ሁኔታ ነው ያለ። የስርዓቱ አገልጋይም እጃችን የገባው ገብቷል። እጃችን ያልገባውን ነገ ጉሮሮውን እንይዘዋለን። የትም አያመልጠንም። ምናልባት ያው ወደ መደበቂያ ወደ ሆነችው ወደ አዲስ አበባ ሊደበቅ ይችላል። እዛም ቢገባ አያመልጠንም። በቅርብ ቀን ወደዛ ስለምናመራ እዛም ቢገባ አያመልጠንም። የዚህ ወሮ በላ ስርዓት አገልጋይ ማንኛውም አካል የትም ቢሄድ ከኛ ሊያመልጥ እንደማይችል መልእክት ማስተላለፍ ፈልጋለሁ። ያው እንግዲህ ስንጀምር የተጠቆምንበት ቦታና በመረጃ ደረጃ ያሉበት ቦታ ተጠቆምንበት እንቅስቃሴ አድርገን ነበር። ያገኘናቸውም አሉ፣ በቁጥጥራችን ስር አሉ፣ ያስወገድነውም አለ። ከዛ በዘለለ ግን አድራሻቸውን ያጠፉም በርካቶች አሉ። በዚህ ልክ በቀጣይ እንንቀሳቀሳለን። አሁን ለአካባቢው ማህበረሰብ ደህንነት ስንል ምናልባት ለቀን ልንወጣ እንችላለን። ግን ደግሞ በፈለግነው ሰዓትና በፈለግነው ቀን መልሰን እንይዘዋለን። ማንም ቢሆን ማንም ኃይል ከተማ ውስጥ ገብተን ከመቀመጥ ሊያግደን የሚችል አንዳችም ኃይል እንደሌለ በዚሁ መልእክት ማስተላለፍ ፈልጋለሁ። ሌሎች አካባቢዎች እዛ ሰሜን ሸዋ ያለው ወታደራዊ እንቅስቃሴ ያለ ከዚህ አንጻር ሌሎች የተቆጣጠራችሁት አካባቢም እንዳለ እየሰማው ነው። ምናልባት ስለዚህ የሚነግሩኝ ነገር ካለ አሉ። እነሱን ደግሞ በቀጣይ የምመለስባቸው ይሆናል። መሳይ አሁን በተለያዩ ቦታዎች ላይ አውደ ግንባሮች አሉ። እነሱን በቀጣይ ድጋሚ የምንመለስባቸው ይሆናል። ወያኔ ሓርነት ትግራይ ህወሓት ከ20 ሺህ በላይ ወታደራዊና የመረጃ ደህንነት ሰራተኞችን ወደ ጠለምት ማስገባቱ ተገለጸ። የጠለምት የአማራ ማንነት አስመላሽ ኮሚቴ ትላንት ባወጣው መግለጫ ከ450 የማይበልጡ የትግራይ ተፈናቃዮች እንዳሉ እየታወቀ በተፈናቃይ ስም 20 ሺህ የጸጥታ ሰራተኞችን ወደ ጠለምት አምጥቶ ማስፈር ከፍተኛ ቀውስ እንደሚፈጥር አስጠንቅቋል። ህወሓት የጠለምትን አስተዳደር በጉልበትና በገንዘብ ለመውሰድ ዝግጅት እያደረገ ሲሆን ለዚህም 11 ሚሊዮን ብር ለሰዎች መደለያ ለመክፈል ማዘጋጀቱን ከጠለምት የአማራ ማንነት አስመላሽ ኮሚቴ መግለጫ መረዳት ተችሏል። የአብይ አህመድ ሰራዊት የቀድሞውን የጠለምት አስተዳደር በማፍረስ ሙሉ በሙሉ እንደተቆጣጠረው የሚገልጹት የጠለምት የአማራ ማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ስለሺ ንጉሴ ቀጠናው ወደ ለየለት ቀውስ ከመግባቱ በፊት የአብይ አህመድ ሰራዊት የህዋቶችን ህገወጥ ተግባር ማስቆም ይገባዋል ሲሉ ለአንከር ሚዲያ በሰጡት ቃለ መጠይቅ ገልጸዋል። ተስፋችን ፋኖ ነው ይላሉ አቶ ስለሺ ንጉሴ። የአማራው ክልል ስለፈረሰ በሱ ምትክ ትግራይን ስንትን ለማድረግ ነበረ። ሆነላቸው። ምክንያቱም አንደኛ በአብዛኛው ህዝቡ ያለው የጠለምት ህዝብ ነው። እነሱ ያመጡት ህዝብ ከሱ ጋር ተመጣጣኝ ስላልሆነ ኤክስተንድ ይደረግልን ብለው ሚሊተሪ እንትናቸውን እያጠናከሩ በድምፅ ውሳኔ ወይም ደግሞ ህዝቡ ራሱ የራሱን ይምረጥ የሚል ነገር በጣም ስላሰጋቸው ያ ስጋት ደግሞ መቅረፍ የሚችሉት በወታደራዊ እንትን ነው መቀልበስ የሚችሉት እና አሁን እነሱ እየተዘጋጁ ያሉበት ሁኔታ ነው ያለው ወታደራዊ እርምጃ ለመውሰድ። አሁን ሰለክለካ፣ አክሱም፣ ሽሬ፣ ደባቡና የሚባሉ ከተሞች በጣም በከፍተኛ ደረጃ እያሰለጠነ ያለበት ሁኔታ ነው ያለው ወያኔ። ስለዚህ በጣም የሚያሰጋን መንግስት ዝም ብሎ እያየን ነው። አቶ ስለሺ ከ20 ሺህ በላይ ወታደራዊና የመረጃ ደህንነት ሰራተኞች ወደ ጠለምት አስገብቷል ህወሓት የሚልም ነገር በመግለጫው ላይ ተነስተዋል። ከፍተኛ መጠን ያለው ህገወጥ ገንዘብ ከትግራይ ወደ ጠለምት እየገባ መሆኑንም የጠቀሳችሁበት ነው። ከ240 ሺህ በላይ በሶስቱ የጠለምት ወረዳዎች የሚኖሩ የአማራ ህዝብ ቁጥር ነው። ይህንን ቁጥር ከግምት በማስገባት በእነሱ በኩል የሚደረገው ህገወጥ አሰራር በፍጹም
ፍጹም ተቀባይነት ሊኖረው አይገባም የሚልም ሐሳብ ያነሳችሁበት ነው። እንደው እነዚህ 20,000 በላይ ወታደራዊና የመረጃ ደህንነት ሰራተኞች ምንድነው ያደረጉ ያሉት? የገቡት ወደ 20,000 የሚሆኑ የታጠቁትም ያልታጠቁትም ስልጣን ላይ የነበሩትም ዛመተው ሊታጠቁም ይችላሉ። መሳሪያው በገፈም አስገብተው ሊሆኑ ይችላሉ። ግን አሁን በግልጽነት ወያኔ ያስተዳድረው አይደለም። በግልጽነት ግን ውስጥ ለውስጥ ግን እነሱ ተጽዕኖ እየፈጠሩ ናቸው። እዛ ያለው ሰራዊት በጣም ኮራፕትድ የሆነ ስለሆነ በገንዘብ ኃይል ወርቅና ገንዘብ እየሰጡ ያታለሉ ከነሱ ጋር እያሰቃየ ያለበት ሁኔታ ነው ያለው። እነኚህ 240,000 ነዋሪ ህዝብ ያሰጋቸው ማንኛው እንትኑ ለዚህ ነው ምርጫውን ኤክስቴንድ ደረግ ብሎ የጠየቁት ወያኔዎች ናቸው ሊተላለፍ እንጂ አሁን ሊሆን ነበር። ባለፈው ሊሆን ኖሮ የፌደራል ተወካዮችም መጥተው ታዛቢዎችም መጥተው መሆን አለበት የሚል ተወስኖ ነበር። ግን ሲያዩት 240,000 በሶስቱም ቀበሌ ይሄን ኃይል ቻሌንጅ ማድረግ አይችሉም፣ ማሸነፍ አይችሉም። ለዚህ ያላቸው አማራጭ ምንድነው? ተደራጅተው ኃይላቸውን አጠናክረው እንደገና በኃይል በጉልበት ኢቨን የፌደራል መንግስቱ እዛ ቢኖርም እሱንም አግልለው በተጽዕኖ እንዲህ ወታደራዊ እንትን ለማድረግ ካልሆነ በስተቀር በሰላማዊ መንገድ እነሱ ስልጣን ይዘው ያስተዳድራሉ ተብሎ በፍጹም አይታሰብም። አሁን በምን ሁኔታ ላይ ነው ያለው? ታዲያ የጠለምት አስተዳደር ፈርሷል። በፊት የነበረው ህዋቶችም አሁን ከመጡ በኋላ አስተዳደር መትከል አልቻሉም። ስለዚህ አሁን ጠለምት እነዚህ 3 አካባቢዎች በማን ቁጥጥር ማን እየመራቸው ነው? በራውን የሚመራቸው ወታደራዊ እንትኑ ነው የሚይዘው መከላከያ እንትን ነው ያስተዳድራ ያለው። ሲቪል አድሚኒስትሬሽን የለም፣ ፈርሷል፣ አፍርሰውታል። ሚሊሻ የሚባልም እንደ ድሮ አይንቀሳቀስም። የወጡትም ወጥተዋል። እዛ ያሉትም በድብቅ ነው የሚንቀሳቀሱት። የራሱ የጠለምት አማራ ማንነት ኮሚቴም እንደ ልቡ ሊንቀሳቀስ የሚችልበት ሁኔታ አይደለም ያለው። ምክንያቱም መከላከያው ራሱ ተጽዕኖ እየፈጠረባቸው ነው ያለው። በሶስቱም ቀበሌዎች እያስተዳደረ ያለው መከላከያው ነው እንጂ ሌላ ማንም ኃይል የለም። ወያኔዎቹ በእርግጥ እንትን አላቸው፣ በገንዘብ ኃይል አንዳንድ ቦታ ተጽዕኖ ለመፍጠር ይፈልጋሉ። ግን ህዝቡ ደግሞ በጣም በከፍተኛ ደረጃ ነቅቶ እየጠበቀ ስለሆነ በዚህ ላይ ከፍተኛ ስጋትም አላቸው። ፋኖም በአካባቢው ይንቀሳቀሳል ስለሚባል እሱም ስጋት አላቸው። አሁን ምንድነው በአጭር ጊዜ መደረግ ያለበት? ምን መደረግ አለበት? ምን ትጠብቃላችሁ? እኛ እንግዲህ መደረግ ያለበት አንድና አንድ ነው። አንደኛ የማንነትና የድንበሩ የወሰን ጥያቄ የመለሰው በሰላም መንገድ ሊመለስ እንደማይችል ሁላችንም ግልጽ ነው። መንግስትም ከነሱ ጋር ላይ አድርጎ አማራና ትግራይን እያጋጨ ለመኖር ነው የሚፈልገው። ስለዚህ ፋኖን መደገፍ ሌላ አማራጭ የለም። ፋኖን ደግፈው በአካባቢው ያሉ የሚንቀሳቀሱ ኃይሎችም ይበልጥ ተደራጅተው ተንቀሳቅሰው አሁን በጣም በርካታ ወጣቶች ወደ ፋኖ እየተቀላቀሉ ያለበት ነው፣ እየሰለጠኑ ያለበት ነው። በጣም በርካታ እኔ ከምነግርህ በላይ ነው ያለው። ከመጠን በላይ ወጣቶች እየሄዱ ነው ያሉት፣ ወደ ፋኖ እየተቀላቀሉ ነው ያለው። ፋኖም እያሰለጠነ ነው ያለው። በዛ አካባቢ ብርጌዶችም አዳዲስ ብርጌዶች እየተቋቋመ ነው። ክፍለ ጦርም እዛ አካባቢ ክፍለ ጦር አለ። ደንበ ጠለምት ተከዜ የሚባል ክፍለ ጦር በዛ አካባቢ ከፍተኛ እንትን እያደረገ ነው። በዋልባም በአርማደጋም በዚህ እየተንቀሳቀሰ ያለበት ሁኔታ ስለሆነ ያለው አማራጭ አንድና አንድ ነው። ፋኖን እንዲደራጅ፣ እንዲጠናከር፣ እንቅስቃሴው እንዲቀጥል፣ ወታደራዊ ቁመናው እንዲጎለብት ከተፈለገ ሁላችንም በዛ አካባቢ ያለው ያገሩ ተወላጅ አማራ የሚባል በሙሉ ህዝብ ፋኖን አጠናክሮ መቀጠልና ያለውን ስርዓት ገርስሶ በምትኩ ሌላ ስርዓት እንዲመጣ እና የሽግግር መንግስት ተቋቁሞ ህዝባዊ መንግስት እንዲቋቋም ካልሆነ በስተቀር ስር ነቀል ለውጥ ነው የሚያስፈልገው።